ዛሬ ደግሞ በአዲስ ነገር ነው የመጣውላችሁ። በስንት አመቴ ዱባ ተገዛልኝ ማለት ነው። ሴትዬ ባለፈ ነግሬያት ነበር፣ እንደዚህ ፎቶውን አሳይቻት ይሄ ነገር እኮ ለሰውነት በጣም አሪፍ ነው፣ የት ነው የሚገኘው ምናምን ነገር ብያት ነበር። እና ዛሬ እንግዲህ ከስንት አመት በኋላ በቀላሉ ከ9 አመት በኋላ ማለት ነው ዱባ ልበላ ነው ማለት ነው። ስለዚህ አሁን በደንብ አድርጌ ቆንጆና ጣፋጭ አድርጌ ሰራዋለሁ ማለት ነው። እናንተ ብቻ አብራችሁን ሆኖ እስከ መጨረሻ ድረስ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረጋችሁ እንዳትረሱ። ስትጨርሱ ደግሞ አስተያየት ኮሜንት ላይ አስቀምጡልኝ፣ ላይክ አድርጉልኝ ማለት ነው። አሁን እንግዲህ እንደምታዩኝ እየከተፍኩኝ ነው ማለት ነው። በነገራችን ላይ በጣም ጥብቅ አይደለም፣ ስትከትፉት ራሱ ምንም አያስቸግርም ማለት ነው። ስለዚህ ዱባ አረብ ሀገር አለ፣ የማታውቁ ሰዎች ካላችሁ ዱባ አረብ ሀገር አለ ማለት ነው። እኔ እንደዚህ ልክ ድንች ጥብስ እንደሚጠበስ ነው በሸንተር ሸንተር ያረኩት ማለት ነው። ምክንያቱም ጊዜ ብዙ ስለሌለኝ ጊዜ እንዲፈጅብኝ ስለማልፈልግ ማለት ነው። እና ብዙዎቻችን ዱባ ያው እንግዲህ መቼም ጠቃሚ እንደሆነ ሁላችንም እናውቀዋለን ማለት ነው። በተለይ የገጠር ልጆች የዱባን ጥቅም እናውቃለን አይደለም። ስለዚህ ዱባ ገዝታችሁ መስራት ትችላላችሁ፣ መብላት ትችላላችሁ ማለት ነው። ይሄን የሚገርማችሁ ነገር ከበላው በኋላ ሰላሜን ነው ያገኘሁት ማለት ነው። የሆነ ሰላም አለው ማርያምን። ምክንያቱም በመጀመሪያ ቪዲዮ ስቀርጥ የሆነ ድምጽ ስለገባብኝ እንደገና ሌላ ድምጽ ነው ያስገባውበት ማለት ነው። እዚህ ጋር ቲማቲሜን እንደምታዩኝ እየቀቀልኩት ነው። ቲማቲሙን ቀቅዬ ነው ምልጠው እንዳያስቸግረኝ ማለት ነው። አንደኛ ቲማቲሙን ቀቅላችሁ ስትልጡት ኢኮኖሚም እንትን ትላላችሁ። ምክንያቱም ዝም ብላችሁ ስትልጡትና ቀቅላችሁ ስትልጡት አንድ አይደለም። ሳትቀቅሉ ስትልጡት ከውስጡ ራሱ የሚያስፈልገን ነገር አብሮ ይሄዳል ማለት ነው። እዚህ ጋር 2 ራስ ባሳል አለኝ፣ ሽንኩርት ማለት ነው ባሳል። ለሽንኩርትም አለኝ እዚህ ጋር። አሁን እንግዲህ ሽንኩርቴን ከትፍ ያለው ማለት ነው። ሽንኩርቴንም በደንብ አድርጌ እያቁላለሁትኝ ነው። በነገራችን ላይ ብዙ ሰዓት አይፈጅም። በቃ ዱባውን ካረጋችሁት በኋላ ቢያንስ ለ15 ደቂቃ ለ10 ደቂቃ ከዛም በኋላ በቃው ማለት ነው። ቶሎ ነው የሚበስለው። እንደኛ ሀገር አይደለም። የኛ ሀገር እንደምታውቁት እንግዲህ ትንሽ ጠበቅ ያለ ነው። ግን እዚህ ሀገር ግን እንደዛ አይደለም። አሁን ሽንኩርቴን ጨምር ያለው የወይራ ዘይት ደግሞ ጨምርበታለሁ። የወይራ ዘይት ካላችሁ በጣም አሪፍ ነው፣ በጣም ማለት ነው። ኢትዮጵያ ላይ እንደሚታወቀው እንግዲህ የወይራ ዘይት ትንሽ ለማግኘት እንደ ልብ አይደለም። አረብ ሀገር ደግሞ የትኛውም ማዳም ቤት ብትሄዱ የወይራ ዘይት የሌለበት የለም። የትኛውም ማዳም ቤት ብትገቡ የወይራ ዘይት የሌለበት ቤት የለም። ምክንያቱም የወይራ ዘይት በብዛት ነው የሚጠቀሙት ማለት ነው። ለሰላጣም በቃ ምግቦች ራሱ በወይራ ዘይት የሚሰሩ ምግቦች አሉ፣ ብዙ ምግቦች ማለት ነው። እዚህ ጋር ደግሞ እንደምታዩት ቲማቲሜን እየቀጠቀጥኩኝ ነው ማለት ነው። ቲማቲም ያው ወጥ እንደሚያሳምር ታውቃላችሁ። በተለይ ሽሮ ወጥ ቲማቲም ካለላ አይጣፍጥም። ቲማቲም እና ሽንኩርት አስፈላጊ ነው ትላላችሁ። እኔ ሽንኩርትም ስከትፍ በዛ አርጌ ነው፣ ቲማቲም በዛ አርጌ ነውና ሽንኩርትና ቲማቲም በርከት ስታረጉ የምትሰሩት ምግብ ይጣፍጣል ማለት ነው ባጭሩ። አሁን ከቲማቲሙ በፊት ዱባዬን ነው የምጨምረው። ምክንያቱም ዱባው ጥብስ እንዲል ስለምፈልግ ከሽንኩርቱና ከዘይቱ ጋር ማለት ነው። ነጭ ሽንኩርት ታዲያ በደንብ ጨምሩበት በጣም እንዲጣፍጥላችሁ። ነጭ ሽንኩርት ወጥ በጣም ያሳምራል ማለት ነው። መቼም እኔን ያገባ የታደለ ነው። በስማም በነገራችን ላይ ባሌም ባለሙያ ነው ማለት ነው። ወጥ ሰርቶ ቤት ውስጥ ምናምን ነው የሚጠቀመው። የውጭ ምግብ ራሱ አይበላም። ስለዚህ ባሌም ባለሙያ ነው ስላችሁ ነው ባጭሩ። ባለሙያ ማለት ነው። እንደውም ከኔ የበለጠ እሱ ባለሙያ ነው ስላላችሁ። አሁን ቲማቲሜን እጨምራለሁ ማለት ነው። ከሽንኩርቱ ጋር በደንብ አድርጌ ጠብሼዋለሁ ዱባዬን።
አሁን ደግሞ ከላይ ቲማቲሜን እጨምራለሁኝ ማለት ነው። ቲማቲሙን ለምን ቅድሚያ አልጨመርሽም ካላችሁኝ እንዲጠበስ ስለምፈልግ ነው። እንትኑ ዱባውና ዘይቱ ሽንኩርቱ በደንብ እንዲጠበስ ስለምፈልግ ነው። እዚህ ጋር ጨው እየጨመርኩኝ ነው። እንግዲህ እንደምታዩኝ ጨው በጣም ይፈጃል በነገራችን ላይ ዱባ ማለት ነው። 2 ማንኪያ ጨው ነው የጨመርኩትኝ። ታምኑ ባታምኑ እንግዲህ ዱባችን እየደረሰ ነው ትላላችሁ። እየደረሰ ነው። አይ ሞያ አይ ሞያ። በነገራችን ላይ ምንም ነገር ቅመም አልጨመርኩም። ምንም ነገር ነጭ ሽንኩርት፣ ቀይ ሽንኩርት፣ በቃ ዘይት እና ቲማቲም ነው። ቅመም ታውቃላችሁ፣ አረቦቹ በጣም ብዙ ቅመም ስለሚያበዙ ነው ጨጓራ የሚነካው ማለት ነው። ስለዚህ ቅመም አታብዙ ማለት ነው እህቶቼ። እንግዲህ ወጣችን ደርሷል። አቶ ዱባ ደርሷል። ሊበላ ነው ትላላችሁ። ሊበላ ነው። ዋው በጣም ነው የሚያምረው። ስታዩት ራሱ የመብል ፍላጎታችሁ ነው የሚጨምረው የእውነት። እንግዲህ እዚህ ጋር ያው እንግዲህ ሰው አብሮኝ የለም፣ ምንም ማድረግ አልችልም፣ ብቻዬን ነው የምበለው። እንግዲህ እንደምታዩት ሽንኩርቱን ቲማቲሙን በዛ አድርጌ ስለሰራሁትኝ ሶሱ ይበዛል ማለት ነው። ለምን ሁሉንም ዱባ ሳይሆን የሰራሁት ግማሹን ነው። ግማሹን ፍሬዘር ውስጥ አስቀምጨዋለሁ። ስለዚህ እንደምታዩት በጣም ቆንጆና የሚጣፍጥ ዱባን የሰራሁት ማለት ነው። ላይክ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ። ማሰላሜ ዛሬ ደግሞ በአዲስ ነገር ነው የመጣውላ